ድሬዳዋን መጋላ ኦሮሞቲ ሚቲ ቢዮ ኦሮሞቲ ሚቲ ለፍ ኦሮሞቲ ሚቲ ቃምኒ ጆ ዮጅራት ደጋ ፋንካ ያረፉ ዳዲሮ ሙምች ሚኒስትራ ዶክተር አብይ አህመድ አሊ መነ መሪ በከቦቶ መተረቲ ዴቢኒ ዴቢሰ ከይሳ ተከ ዋይን ድሬዳዋዳ ጋፊተው ህንቀቡ በሮተ ዲራፊስ ለፈ ኦሮሞቲ ሴናንስ ለፈ ኦሮሞቲ ሴናንስ ለፈ ኦሮሞ አከታተ ረጋ ቢያዲ ጋፊንቱን ጋፊን ድሬዳዋዳ ጋፊ ቄሮ ኦሮሞን በሮተ ሜቀ ጋፋቻ ቱሮም ከሰ ስርኖተ ደብረን የሮ ጀልቀባቲ ነምኒ ቢየቲ ኢትዮጵያ ተነ ቡልቹ ድሬዳዋን ተ ኦሮሞቲ ነመጄ ዶክተር አብይ አህመድ ገለቶ ሚያዲሮ hayni akatti abbaaf gala suuta hayni abbaaf galu jiran sinjadero tagafan kai sabasab lamota wajin kamnu garu wali galtidan kees jiran nabiyyatintu ይሄን ደግሞ በኢህአዴግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ አመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአዴግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌደራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ